ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ስለዚህ ዝም ብሎ ቢሊየነር ሆናለሁ በቃ እንደዚህ ይኖረኛል ቅድም እንዳለው አይሰጥሽም። ጥያቄው ትክክል መሆን አለበት፣ ተገቢ መሆን አለበት፣ ሪዝነብል መሆን አለበት። የምትጸልይ ከሆነ አትሸነፊ። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። ባንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። አለቀለት ይሄ ሰው እየጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። ለምሳሌ ሁሉን ማድረግ የሚችል እግዚአብሔር ተገልጦ ምን ላድርግልሽ የፈለግሽውን ጠይቂ፣ በዝርዝር ጠይቂ ቢባል ብዙ እንደውም በሊስት አድርገው እስከ 20 አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን፣ አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። ስለዚህ አምላክ መጣ። በአምላክ ማታምኑ ከሆነ ደግሞ ሁሉንም ይችል ሰውዬ መጣ እንበል ለማያምኑት እና ምን ላድርግልሽ የፈለግሽውን ነገር ጠይቂኝ ላድርግልሻለሁ አለ። ዝርዝሩን ጻፊና ስጭኝ፣ 1 2 3 4 ብለሽ ጻፊና ስጭኝ አለ። እንግዲህ ጻፊው እንዲጽፉ ትፈልጋለሁ ሊስቱ ምንም ሊሚት የለውም። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ ብለው ይጻፉት። ወንዶችም እንደዛው ፈጣሪ ምን ላድርግልኝ የፈለግከውን ሊስት አምጣ ብለዋል። ስለዚህ ያንን ይጻፉ። በቁጥር አንደኛ፣ ሁለተኛ፣ ሶስተኛ እያሉ ይጻፉት። ከዛውን ያንን ሊስቱን አዘጋጁ። አይደለም ከፈለጉ አሁን ፖዝ ያርጉትና ቪዲዮውን እሺ ምንድነው የምፈልገው? አንደኛ እንዲሆንልኝ፣ ሁለተኛ ይሄ፣ ሶስተኛ ይሄ ብለው በዝርዝር በቁጥር እየሰጡ ይጻፉት። እኔ ራሱ ውስጥ እየጻፍኩ ተግባብተናል። እየጻፍሽ ነው ሊስት እያደረግሽ ነው። ጥሩ እሺ። አሁን ይሄን ካደረጉ በኋላ ሊስቱን አዘጋጁ አይደል? ሊስቱን ይዙና ዝርዝሩን ይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ። አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብሎ ይላሉ። ከጠየኳቸው ነገሮች ውስጥ ከሊ እንደዚህ ሆነልኝ፣ እንዲህ ስላደረገኝ ቅጣልኝ፣ ጉዳት አደረሰበት ወይ ግደልልኝ ወይ እንደዚህ የሆነ የሚባል ጥያቄ ጠይቀዋለሁ። እንደዚህ አይነት ጥያቄ ጠይቀው ከሆነ ካንስል ያርጉት፣ ይሰርዙት፣ እሱን ያውጡት ከሊስት ውስጥ እሱን ያውጡ። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የታጨች ሴት ይፈልጋት ይሆናል። የሰው ሚስትም ልትሆን ትችላለች። እሱን ካላመጣህ ቢል አይሆንም። ወይም ደግሞ የሌላ ሰው ንብረት የሌላ ሰው ያውን ክሌሚት ምናምን እንደሚባለው እንደሱ የሰው የሆነ ነገር። ምክንያቱም እግዚአብሔር ነጥቆ አይሰጥም። ስለዚህ ካዘጋጁት ሊስት ውስጥ ሰው የሚጎዳ ነገር ካለበት እሱኛውን ነጥብ ይሰርዙት። ሁለተኛ የሰው ነገር ከሆነ የተመኙት የሰው ነገር፣ ይሄ ዩኒቨርስ ሰፊ ነው፣ ብዙ ነገር አለ። ግን እነሱ የተመኙት የሰው የሆነ የሰው ሚስት፣ የሰው ንብረት፣ የሰው ሕንፃ፣ የሰው ቤት፣ የሰው ገንዘብ ከሆነ የተመኙት እሱንም ይሰርዙት ከሊስት ውስጥ፣ ምክንያቱም ስለማይሆን። ሶስተኛ ቆሞ ያስቡና ይሄን ነገር ለምንድን ነው የፈለግኩት? ለኃጢአት የፈለግኩት ነገር አለ ወይ ብሎ ይጠይቁ። ለምሳሌ አሁን ስለ ሚሊዮነር ስለመሆን ብዙ ቶክ አለ ከተማ ውስጥ አይደል? ሚሊዮነር ሆናለሁ። ለምንድን ነው የፈለግከው ሚሊዮነር መሆን? መጠየቅ አለበት። ለምንድን ነው የፈለግከው? አንዳንዱ ሚሊዮነር ሆኖ የሚታየው እንትን ባህር ዳር ቢች ላይ ሆኖ ቶባኮ እንደዚህ ይዞ ምናምን ከዛ በ4 ሴቶች ከጀርባ ሆኖ ጀርባው ከዛም በላይ ሊሆን ይችላል። ፊልም ላይ ወይ ሚውዚክ ቪዲዮስ ማሳጅ ሲያደርጉት ምናምን ላይ እሱ ከሆነ ምን አይሆንም። ስለዚህ ይሄን ነገር ሰው የሚጎዳ ነገር ጠይቄያለሁ ካለ ይሰረዛል። የሰው ነገር ተመኝቻለሁ ይሰረዛል።
ለምንድን ነው የፈለኩት ብሎ ጠይቆ ሞቲቭ ልክ ካልሆነ ለምሳሌ ስልጣን ከሆነ የፈለገው ስልጣኑን የፈለገው ለምንድን ነው? ህዝብ ለማገልገል ነው ሪሊ ወይስ የሆነ ነገር አገኝበታለሁ ጥቅም ብሎ ነው? እነሱንም መርምረው እነዚህ ነገሮች ሊስታቸውን ያጽዱት ማለት ነው። ሊስት ያዘጋጁ ይፈልግ 100 ለምን ይደርዱ። ከዛ በእነዚህ ነጥቦች ደግሞ ያጽዷቸው፣ ሊስቶቻቸውን ይቀንሱ። ከዛ ውስጥ ተገቢ ያልሆኑትን የሰው ሚነካ ሰውን ለጉዳት የጠየቁበት ወይም በተሳሳተ ሞቲቭ ልብሽ ይነግርሻል ለካ ይሄን ነገር ለዚህ ነው እንደፈለኩት እና እነሱን ነገር ያጽዱ። አሁን የጸዳ ሊስት አላቸው የሚፈልጓቸው ነገሮች። እነዚህን ሊስቱን ከዛ በኋላ ኦርጋናይዝ ያርጉት ብለስልሽ በአይነት ይሰንዷቸው። ለምሳሌ ቤተሰቤን በተመለከተ እንዲሆንልኝ እፈልጋለሁ። ትምህርትን በተመለከተ እዚህ መድረስ እፈልጋለሁ። ስራን በተመለከተ እንዲህ አይነት ስራን መስራት እፈልጋለሁ። ኑሮን በተመለከተ እንዲህ አይነት ኑሮ መኖር እፈልጋለሁ ብለው ክላሲፋይ ያርጉ፣ ኦርጋናይዝ ያርጉት። ገብቶሻል አይደል? የቤተሰብ፣ የትምህርት፣ የስራ፣ ኑሮ ለሀገራቸው የሚያስቡትም ካለ ይህንን ኦርጋናይዝ ያርጉና ቁልጭ አርገው ይጻፉት። አሁን ሊስቱ ተዘጋጀ፣ መጀመሪያ ዝርዝሩ ተዘጋጀ፣ አጸዱት ራሳቸው። ይሄ ልክ አይደለም ብለው አጸዱት። ከዛ መጨረሻ ላይ ያገኙትን ሊስት ወስደው ኦርጋናይዝ አደረጉት። በቤተሰብ፣ በትምህርት፣ በስራ፣ በኑሮ በተለያየ ጉዳይ ያላቸውን ነገር ኦርጋናይዝ አድርገው አቀናይተው ያስቀምጡት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። ኤቭሪዴይ በየቀኑ። አሁን በትክክል ራሴ የማደርገውን ነገር ነው የምነግርሽ። የኔ ጸሎት ርዕሶች እንደዚህ ኦርጋናይዝድ የሆኑ ናቸው። ምን እንደምጸልይ ያውቃሉ፣ ምን እንደምፈልግ ያውቃሉ። እነሱ ነገሮች ነው የሚጸልዩበት። መጸለይ ብቻ ሳይሆን ያመስግኑበት፣ እንዳገኟቸው አድርገው ያመስግኑበት። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት እኔ በጣም ነው የምወደው። በጣም ምናልባት በምድር ላይ እንደ ጸሎት የምወደው ነገር አለ ብዬ አላምንም። መዝናናት እወዳለሁ፣ ፋን እወዳለሁ፣ ፍቅር እወዳለሁ። ብዙ የምወዳቸው ደስ የሚሉ ነገሮች አሉ። ንጹህ የሆኑ ኢንጆይ የማደርጋቸው ነገሮች አሉ። ፕሮባብሊ ግን እንደ ጸሎት የምወደው ነገር አለ ብዬ አላምንም። የመጨረሻ መደሰተው ነው ስጸልይ። በጣም ደስታ እርካታ የማገኘው ስጸልይ ነው። ጸሎት በጣም ፓወርፉል ነው። እስልምናም ጸሎት አለ፣ ካቶሊክም አለ፣ ኦርቶዶክስም አለ፣ ፕሮቴስታንትም አለ፣ ሌሎችም ጋር አለ። ጸሎት በጣም ኃይል አለ። የምትጸልይ ከሆነ በጣም ፕሮቴክተር ነው የምትሆነው። በጣም አንድ ጊዜ አንድ ሰው የሆኑ ሰዎች ትንሽ እኔ ላይ ተነሱ፣ ቤተክርስቲያን አካባቢ ነው እና ተነሱና አይ አሁንማ እንዲህ ማድረግ አለብን፣ እሱ እንዲህ ማድረግ አለብን፣ እሱ እንዲህ ማድረግ አለብን ይላሉ። ከመካከላቸው አንዱ ምን አላቸው? ከባድ ሊመስል ይችላል አረፍተ ነገሩ፣ ስቴትመንቱ። ዶክተር ወዳጄነህ አታሸንፉትም አላቸው። ከዛ ሁሉም በመገረም ነውና አታሸንፉትም አላቸው። ለምንድን ነው የማናሸንፈው? ምንድን ነው እሱ አሉት። ከዛ የመለሰላቸው መልስ ነው አታሸንፉትም። ለምንድን ነው የማናሸንፈው? ምንድን ነው እሱ? የምትጸልይ ከሆነ አትሸንፉ። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። ግን በአንቺ ላይ የሚነሳው ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። ባለቀለት ይሄ ሰውዬ ጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትዩ አይወድቅም። ጠፋ ስትዩ አለ፣ አለቀለት ስታይ በቦታ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። ስለዚህ አንደኛ አንቺ ለምሳሌ እዚህ ጋር እነሱ እዛ ጋር ቁጭ ብለው አንቺ እንዴት እንደሚያጠፉሽ ያስባሉ አይደል? ስብሰባ ተቀምጠዋል። አንቺ ደግሞ እዚህ እየጸለይሽ ነው። እሱ ከላይ ሆኖ ሁለቱንም ያያል።
አንቺ ላይ የሚደረገውን ስብሰባ ያያል፣ አንቺ የምትጸልዩን ጸሎት ያያል። ስለዚህም ያደርገውን ያውቃል። ከሱ ጋር ጥብቅ ያለ እንደ ሃይማኖታቸው እንደየ ሃይማኖታቸው እኔ ሰው የሃይማኖት ግሩፕ አልነካም እና ስናገርም ለሁሉም ነው የምናገረው። ከፈጣሪያቸው ጋር ከተጣበቁ ፈጣሪያቸውን ጥብቅ አድርገው ከያዙ ማንም ይነሳባቸው ምንም አይሆኑም። የፈለገ አድማ ይምጣ ምን ይበትነዋል። በአንቺ ላይ የሚሰራ መሳሪያ አይከናወንም ይላል። ኖ ዌፐን ፋሽንድ አጌንስት ዩ ሻል ፕሮስፐር ነው የሚለው እና ይሰበሰባሉ ይላል፣ እንግዲህ ይበተናሉ። እዛ ቅዱስ መጽሐፍ ላይ ነው የሚለው በአንቺ ላይ የሚሰራ መሳሪያ አይከናወንም፣ ይሰበሰባሉ፣ እንግዲህ ይበተናሉ ይላል።